ስሜ ፈቃዱ ምትኩ እባላለሁ። የአርሲ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ እንግዲህ ተማሪዎቻችን ሰኔ 16 የሚመረቁትን ተማሪዎች በማስመልከት ተማሪዎቻችንን የእንኳን አደረሳችሁ እና የእንኳን ደስ ያላችሁ መልእክት እንዳስተላልፍ ይህንን እድል ስለሰጣችሁኝ እንግዲህ ተማሪዎቻችን እንዲሁም የተማሪ ቤተሰቦች መምህራኖቻችን ሁሉም ባለድርሻ አካላት ኢንዱስትሪዎችን ጨምሮ ዛሬ ተማሪዎቻችን ብዙ ነገር ውስጥ አልፈው ስለደረሱ ሁላችሁንም በአጠቃላይ እንኳን ደስ አላችሁ ለማለት እወዳለሁ። እንግዲህ እንደሚታወቀው ምረቃ ሁልጊዜ አዲስ ነው። በተለይ አሁን የምናስመርቃቸው ተማሪዎቻችን በአዲሱ የትምህርት ሮድማፕ ወይም ፍኖተ ካርታ የገቡ ናቸው። ተማሪዎቻችን ብዙ ነገሮችን አልፈዋል። ባልተለመደ መልኩ ዩኒቨርሲቲ ላይ የ12ኛ መልቀቂያ ፈተና የሚሰጥበትን አልፋችሁ ያንን አሸንፋችሁ እኛ ጋር ተመድባችኋል። እኛ ጋርም ደግሞ ከተመደባችሁ በኋላ በትጋት በመስራት በጥሩ ስነምግባር ደፋ ቀና ብላችሁ ተግታችሁ ሰርታችሁ የምትጠበቅባችሁን ሁሉ አሟልታችሁ ለዚህ ለምረቃችሁ ቀን ስለበቃችሁ ፈጣሪ እንኳን ረዳችሁ እንኳን ደስ አላችሁ ለማለት እፈልጋለሁ። እንግዲህ ዛሬ የምትመረቁበት ቀን ነው። የመጀመሪያውን ማይልስቶን የምትጨብጡበት የለፋችሁበትን የልፋታችሁን ፍሬ የምታጭዱበት ቀን ስለሆነ ይሄ ቀን ለእናንተ ልዩ ቀን እንደሚሆን ምንም ጥርጥር የለውም። ግን ደግሞ መመረቅ በራሱ ብቻ በቂ አይደለም። ወደ ተለያየ ቦታ ተሰማርታችሁ ወደ ስራ ዓለም ትቀላቀላላችሁ። አንዳንዶቻችሁ ወደ አካዳሚክስ የምትገቡ አላችሁ፣ ወደ ምርምር የምትሄዱ አላችሁ፣ እንዲሁም ደግሞ የተለያየ ሴክተር ውስጥ ገብታችሁ የምትሰሩ አላችሁ። የራሳችሁንም ደግሞ ስራ መስራት የምትችሉ አላችሁ ማለት ነው እና ይህንን ሁሉ ስታደርጉ እኔ ምን ተደረገልኝ ሳይሆን ለሀገሬ ምን አደረኩ የሚለውን ስሜት ይዛችሁ በዚህ ልክ ከሰራችሁ የምትፈልጉትን ነገር መሆን እንደምትችሉ ጨምራችሁ መማር እንደምትችሉ እንደገና ደግሞ ሀገራችንን በጥሩ ሁኔታ አገልግላችሁ ሀገራችንን ወደ ተሻለ የኢኮኖሚ ደረጃ፣ የማህበራዊ ደረጃ እና እንዲሁም ደግሞ የቴክኖሎጂ ደረጃ ተወዳዳሪ የምትሆን ሀገር ለማድረግ እንደምትሰሩ ባለሙሉ ተስፋና እምነት ነኝ ማለት ነው። በዚህ ሁሉ ውስጥ ግን ከእናንተ የሚጠበቀው ብርታት ከእናንተ ይጠበቃል፣ ታማኝነት ከእናንተ ይጠበቃል። አጭር መንገድ እንደሌለና የሆነ ቦታ ለመድረስ ስታቅዱ አቅዳችሁ ከሰራችሁ መድረስ እንደምትችሉ አውቃችሁ ሁሉንም የሚገጥማችሁን ፈተናዎች አልፋችሁ ፈተናን ማጠንጠን ወይም ደግሞ ፈተና ላይ ጊዜ ማጥፋት ሳይሆን ፈተናውን ተረድታችሁ ችግሩን ተረድታችሁ የችግሩ መፍትሄ ላይ ጊዜ እያጠፋችሁ ችግሮችን እየፈታችሁ ለራሳችሁም ለሌሎችም ብሩህ ነገ እንደምትፈጥሩ ምንም ጥርጥር የለኝም ማለት ነው። እንግዲህ ዩኒቨርሲቲያችን እናንተ የተማራችሁበት ዩኒቨርሲቲ ምንም እንኳን የ12 ዓመት እንደ ዩኒቨርሲቲ ከተመሰረተ የ12 ዓመት እድሜ ቢኖረውም ዩኒቨርሲቲያችን ብዙ አስተዋጽኦ እያደረገ ነው ያለው። ምናልባት እናንተን ጨምሮ ከ20 ሺህ በላይ ተማሪዎችን ለሀገሪቷ አበርክቷል በተለያዩ ዘርፎች ማለት ነው። ዩኒቨርሲቲ የሚገኘው የአትሌቶች መፍለቂያ በሆነች አርሲ ዞን እና አሰላ ከተማ ስለሆነ ሞቶውን እንደ ከዋክብት አትሌቶቻችን የላቁ ባለሙያዎቻችን ብሎ በማስቀመጥ ከሚያስመርቃቸው ተማሪዎች አብዛኞቹ በቀጥታ ስራ እንደሚያገኙ፣ ሌሎቹ ደግሞ የራሳቸውን ስራ ፈጥሮ እንደሚሰሩ ከኛ ጋርም ደግሞ ጥሩ ግንኙነት እንዳላቸው ይታወቃል ማለት ነው። እንግዲህ በድጋሚ ተማሪዎቻችን ቢያንስ ለ4 ዓመት ስትዘሩ የነበረውን ስትለፉበት ስትደክሙበት የነበረውን የምታጭዱበት ጊዜ ላይ ስለደረሳችሁ እንኳን ፈጣሪ ረዳችሁ እንኳን ደስ ያላችሁ እያልኩ ለወደፊት ደግሞ ጥሩ ጊዜ እየተመኘሁላችሁ የተማሪ ቤተሰቦችንም እናንተ ስለረዳችኋቸውና ስላገዛችኋቸው ስለሆነ እዚህ የደረሱት
የእናንተ ድርሻም በጣም ትልቅ ስለሆነ ዛሬ ይህንን አይታችሁ እንኳን ደስ ያላችሁ እንኳን ለዚህ ያበቃችሁ ለማለት እፈልጋለሁ።